በሳውዲ አረቢያ ሪያድ ያለው የአሜሪካ ኤምባሲ በኢራን ሁለት የሰው አልባ የጦር አውሮፕላኖች መመታቱ ሲነገር የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ ይህንን ሲሉ ማስጠንቀቃቸው ተሰምቷል። You will find out soon. በሌላም ዜና የኢራን ካሚካዝ የሰው አልባ የጦር ጀልባ በጦርነቱ ለመጀመሪያ ጊዜ እጅግ የተሳካ መርከብ ጥቃት መፈጸሙ ታውቋል። የአሜሪካ የፌዴራል ተቋማትና ከተሞች ደግሞ ከኢራን ጥቃት የተነሳ በከፍተኛ ተጠንቀቅ ላይ መሆናቸው ተገልጧል። ኢራን በአሜሪካና በእስራኤል ላይ የተጠናከረ ጥቃቷን መቀጠሏ ምናልባትም ጦርነቱን የኢራን አጋር አባሯ ሀገር ሩሲያ ይህንን አለች። World War III will undoubtedly begin as it issues concerning warning to Western pigs. ስራ ለሰሪ እሾህ ላጣሪው ይሏል አባው የሩሲያ ባለስልጣናት። አሁን ስሌታቸው ቢሉ ቀመራቸው በተገቢው ቁማሩን ሊበሉት አድርሷቸዋል ይሏቸዋል። የሩሲያ የጸጥታ ምክር ቤት ምክትል ሊቀመንበሩ እኛ ሀገራቸውን ከዚህ ቀደም በፕሬዚደንትነትም በጠቅላይ ሚኒስትርነት የሚያገለገሉት ሰው የቁጣና የበቀልላቸው ገደብና ልክ የለውም የሚባልላቸው ዲሚትሪ ሜድቬዴቭ በአንድ ወቅት ሀገራቸው ሩሲያ ለኢራን የኒውክሌር ጦር መሳሪያዋን ልሰጣት ትችላለች ማለታቸውና የአሜሪካውን ፕሬዚደንት ዶናልድ ትራምፕን በነፍሰ ስጋቸው ማንገብገባቸው አይዘነጋም። ሰውየው የሀገራቸው የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የልብ አማካሪም ናቸውና ዛሬ ደግሞ ይህንን አሉ። ከፑቲን ጋር ግንባር ለግንባር ገጥመው ከተንሾካሾኩ በኋላ ትራምፕ በኢራን ላይ የፈጸሙት ጥቃት አሜሪካውያኑን ከከፍተኛ ስጋት ላይ ጥሏቸዋል። አሁንም አሉ ሁለቱ የዚያች ሀገር የነፍስ ወዳጆች ቭላዲሚር ፑቲንና ዲሚትሪ ሜድቬዴቭ ዶናልድ ትራምፕ በኢራን ላይ ጥቃቱን የሚቀጥል ከሆነ